ዛሬ ድምፃዊት ኩኩ ሰብስቤ በሰይፉ ሾው ላይ ቀርባ ያልተጠበቁ መረጃዎችን በማካፈልም እጅግ በርካቶችን እንዳነጋገረችም ነው። በቅርቡ ደጃዝማች የሚለውን አልቤም መልቀቋ የሚታወስ ነው። ድምፃዊት ኩኩ ሰብስቤ ከተናገረቻቸው በርካቶችን ያነጋገረው በፌስቡክ አንቺ አርጅተሻል በማለት ለምንድን ነው ቤተ ክርስቲያን የማትሄጂው? ዘፈን ለምን አታቆሚም? ይላሉ። ሰይፉ እንደዚህ የሚሉት ወጣቶች አይደሉም፣ እርግጠኛ ነኝ እንደዚህ የሚሉት የኔ እኩዮቼ ናቸው። እና ኩኩ ሰብስቤ በዚህ መልኩ ሀሳቧን ስትገልጽም በርካቶችን እያነጋገር እንደሚገኝ ጭምርም ነው። ከቴዲ አፍሮ ጋር በጣም በሚገርም ሁኔታ በማለትም በርካቶቹ በተለቀቀው አልበምም በርካቶቹ ሀሳባቸውን እየገለጹ እንደሚገኙ ጭምርም ነው። ለበርካታ ዓመታት የተለፋበት እንደሆነ ጭምርም እሷም ገልጻ ነበር። አልበሟ ደጃዝማች የሚለውን መልቀቋ የምታወስ ነው። ታዲያ በትክክለኛ በዩቱብ አካውንቷ ላይ እንደለቀቀች ጭምርም የወጡት መረጃዎች ያሳያሉ። ኩኩ ሰብስቤ በትክክለኛ ኦፊሻል ቻናሏ ላይ እንደለቀቀች ጭምርም ከዚህ በፊት ተከታታይ እንደለቀቀች ጭምርም የወጡት መረጃዎች ያሳያሉ። ሚኪ ነኝ ከሚኪታቡር ኢንፎ። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ አግኙ። ሰላም ቆዩልኝ።